ሄሎ ውድ የዩቲዩብ ቻናል ተከታታዮች ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ ለእናንተ ማሳየት የፈለግኩት ስለ መልቲፕሌክሰር ነው። መልቲፕሌክሰር ዲዛይን እንዴት እንደሚደረግ ወይም ደግሞ እንዴት እንደሚሰራ ነው። መልቲፕሌክሰር እንግዲህ ብዙዎቻችሁ የማታውቁ ከሆነ ብዙን ኤሌክትሮኒክስ ዲቫይሶች ላይ ብዙ ጊዜ የምንጠቀማቸው ዲቫይሶች ናቸው ወይም ደግሞ ኮምፖነንቶች ናቸው። እነዚህ ኮምፖነንቶች እንግዲህ ከጌቶች ነው የሚሰሩት በአብዛኛውን ጊዜ ማለት ነው። ለምሳሌ እዚህ ጋር የምታዩት 2 to 1 መልቲፕሌክሰር ይላል ወይም ደግሞ 2 to 1 መልቲፕሌክሰር የምንለው ነው ማለት ነው። ይሄኛው 2 to 1 4 to 1 8 to 1 16 to 1 የሚባሉ መልቲፕሌክሰሮች አሉ። ያው 2 to 1 መልቲፕሌክሰር ስንል እንግዲህ ሁለት ኢንፑት አለው አንድ አውትፑት አለው ማለት ነው። ያ ማለት ሁለት ኢንፑቶችን ይቀበላል ከነሱ ውስጥ አንዱን መርጦ አውትፑት ላይ ሪዘልቱን ያሳየናል ማለት ነው። መልቲፕሌክሰር ስንል በአብዛኛው ጊዜ የምንጠቀማቸው ኤሌክትሮኒክስ ዲቫይሶች ላይ ነው ማለት ነው። እንግዲህ እዚህ ጋር ትሩዝ ቴብል የሚታያችሁ ከሆነ ግልጽ አድርጎ ያስቀምጦታል። ይሄኛው 2 to 1 መልቲፕሌክሰር ብዙውን ጊዜ ስንት ሴሌክተር ስዊች አለው? አንድ ብቻ ማለት ነው። አንድ ሴሌክት ማድረጊያ ስዊች አለው እና ሁለት ኢንፑት አለው አንድ አውትፑት አለው ማለት ነው። ያ ማለት ኤስ ኖታችን ሴሌክተራችን ናት፣ አይ ኖታችን የመጀመሪያ ኢንፑት ናት፣ አይዋናችን ደግሞ ሁለተኛዋ ኢንፑት ትሆናለች ማለት ነው። እዚህ ጋር እንግዲህ የምናየው ደግሞ ዋይ የምንለው አውትፑታችን ማለት ነው። ስለዚህ አሁን እዚህ ጋር የምናየው አይ ኖት አለ፣ አይ ዋን አለ፣ ኤስ ኖት አለ፣ አውትፑት አለ። አሁን ኤስ ኖታችንን ካጠፋ ነው ወይም ደግሞ ኦፍ ስቴት ላይ ወይም ዜሮ ስቴት ላይ ካለ ማለት ነው። ሁሌም ይሄኛው መልቲፕሌክሰር አውትፑት ላይ ሊያሳየን የሚችለው የቱን ነው ይላል? አይ ኖትን ነው ይላል። ስለዚህ ኤሳችን ዜሮ፣ አይኖታችን ዜሮ፣ ኤክሳችን አይዋናችን ኤክስ ወይም ዶን ኬር ትባላለች። ያ ማለት አይዋናችን ዜሮም ሊሆን ይችላል አንድም ሊሆን ይችላል እያለን እና መጨረሻ ላይ ሪዘልቱ ዜሮ ይላል። ስለዚህ የማንን ነው የወሰደው? እዚህ ጋር የአይኖታችን ኤሳችን ስንት ስለሆነች ዜሮ ስለሆነች ማለት ነው። እዚህ ጋር የምታዩት ደግሞ ኤሳችን ዜሮ ናት፣ አይዋናችን አይኖታችን ዋን ነው። አይዋናችን ምንም ችግር የለውም ዋንም ዜሮም ሊሆን ይችላል። ሁሌም የሚወስደው የማንን ሪዘልት ነው? የአይ ኖትን ነው ማለት ነው። መጨረሻ ላይ የሚያሳየን ማለት ነው። ያ ማለት ሁሌም ኤስ ኖታችን ዜሮ ከሆነ የቱን ነው የሚመርጠው ማለት ነው? አይ ኖትን ይመርጣል ማለት ነው። ኤስ ኖታችን ደግሞ አንድ ከሆነ እዚህ ጋር የምናየው ሁሌም የሚመርጠው አይዋናችንን አውትፑት ላይ ሪዘልቱን ያሳየናል እያለን ነው። ይሄኛውን ብዙ ጊዜ የምንጠቀመው ለምሳሌ ቴሌቪዥን የምታውቁ ከሆነ ቲቪ ላይ ስንጠቀም በአብዛኛው መልቲፕሌክሰር እንጠቀማለን። ይሄኛው መልቲፕሌክሰር እንግዲህ ስንጠቀማቸው ስዊቾች አሉ። ሪሞታችንን ተጠቅመን የተለያዩ ቻናሎችን ሳይሆን ለምሳሌ ኤችዲኤምአይ፣ ኤቪ፣ ኤችዲኤምአይ ቱ፣ ፒሲ፣ ሚሞሪ የሚያሳየን አለ ቴሌቪዥን ላይ የምታስታውሱ ከሆነ ማለት ነው። ስለዚህ እነሱን ስንመርጥ በምን ሜተር ነው ማለት ነው የምንመርጠው? በዚህ በመልቲፕሌክሰር ሜተር ነው ማለት ነው። ስለዚህ ያው ብዙ ኢንፑቶች አሉ። ኤቪ ኢንፑት ሊኖር ይችላል፣ ኤችዲኤምአይ ኢንፑት ሊሆን ይችላል፣ ኤችዲኤምአይ ቱም ሊኖር ይችላል፣ ስሪም ሊሆን ይችላል፣ ኤቪ ዋን፣ ኤቪ ቱ፣ ሚሞሪ፣ ኢንተርኔት ሊሆን ይችላል። እነዚህን የምንመርጠው ዲፔንድ ሆነን የምንመርጠው ማለት ነው። ወይም ደግሞ ስንመርጥ የሚሰራልን ስራውን ማን ይባላል? መልቲፕሌክሰር ይባላል። ያ ማለት ኤቪ1፣ ኤቪ2፣ ኤችዲኤምአይ1፣ ኤችዲኤምአይ2 እና ደግሞ እነዚህን እንደ ኢንፑት ያገለግሉታል ማለት ነው። አውትፑት ላይ ደግሞ ቲቪው የሚያሳየን ነው ማለት ነው። ስለዚህ በሱ መረዳት ትችላላችሁ። አሁን እንግዲህ እዚህ ጋር የምታዩትን ሲሙሌት አድርገን አብረን እንይ። እዚህ ጋር የምታዩት እንግዲህ የ2 to 1 መልቲፕሌክሰር ዲዛይን ነው። ይሄኛው ዲዛይን የተደረገው በምን ላይ ዲፔንድ ሆነን ነው? በአንድ ኖት ጌት፣ በሁለት ኤንድ ጌት እና በአንድ ኦር ጌት ላይ ዲፔንድ ሆነን
ዲዛይን የተደረገ መልቲፕሌክሰር ነው ማለት ነው። ስለዚህ ይሄኛውን እስቲ እንግዲህ ሲሙሌት አድርገን ላሳያችሁ ማለት ነው። ሲሙሌት ሲሆን እዚህ ጋር እንግዲህ ሲሙሌት ስናደርገው እዚህ ጋር ያለውን ነገር ለማረጋገጥ ነው ማለት ነው። ያ ማለት ኤስ ኖታችን 0 ሲሆን ኤስ ኖታችን 1 ሲሆን የቱን ኢንፑት አውትፑት ላይ ያሳየናል የሚለውን እናያለን ማለት ነው። እዚህ እንግዲህ እንደምታዩት አይ ኖት አለ፣ ኤስ ኖት አለ፣ አይ ዋን አለ፣ እዚህ ጋር ደግሞ ዋይ አለ ማለት ነው። ስለዚህ አይ ኖታችን 0 ከሆነ እዚህ ጋር እንደምታዩት 0 ከሆነ ኤስ ኖታችን 0 ከሆነ ሁሌም አይ ኖት ሪዘልታችን እዚህ ጋር ይመጣል ይላል። እዚህ ጋር እንደምታዩት 0 ነው ሶስቱ። እስቲ እቺኛዋን እዚህ ጋር ዶን ኬር የምትለዋን ኮንሲደር እንድታደርጉ ነው። እዚህ ጋር አይ ዋናችንን 1 ላድርገው። ሪዘልቱ ምን መሆን አለበት? እዚህ ጋር መቀየር የለበትም። ስለዚህ አሁን 1 ሳደርገው እንደምታዩት አልተቀየረም። ዶን ኬር ነዋ። ዶን ኬር ስለሆነ ማለት ነው ምንም አያገባውም ማለት ነው። ሁሌም የሚመርጠው ኤስ ኖታችን 0 ከሆነ የአይ ኖትን ነው የሚመርጠው ማለት ነው። እስቲ አሁን እቺኛዋን ላጥፋት፣ መልሼ ደግሞ እዚህ ጋር ልምጣና አይ ኖታችንን 1 አድርገው። እንደምታዩት አይ ኖታችንን 1 ስላደረግኩት አውትፑት ላይ ምን አገኘው? 1 አገኘው። ምክንያቱም ኤስ ኖት 0 ነው፣ አይ ኖት 0 ነው፣ ኤክሳችን ወይም ደግሞ አይ ኖት 0 ነው፣ አይ ዋናችን ደግሞ 0 ነው። 1 ነው ማግኘት ያለብኝ ማለት ነው። ያው እዚህ ጋር እንደምታዩት 1 አገኘው ማለት ነው። እሺ አሁንም ደግሞ እዚህ ጋር ልምጣና ይሄን ልቀይር። ስቲችኛውን 1 ላይ ላድርጋት። አሁን 1 ነው። እዚህ ጋርም ስመጣ 1 ላይ ካደረግኩት አውትፑቴ 1 ነው መሆን ያለበት። ያው እንደምታዩት 1 ነው። 0 ሳደርገው 0 ሆነ ማለት ነው። ስለዚህ አይ ኖት ኤስ ኖታችን 0 ሆነ ማለት አይ ዋናችን አይመረጥም ማለት ነው። እዚህ ጋር አይታየንም ማለት ነው። እሺ የሁለተኛው እዚህ ጋር ኤስ ኖታችን 1 ሲሆን እንዴት ይሆናል የሚለውን እኔ ኤስ ኖታችን 1 አደረግን። ኤስ ኖት 1 አደረግን ማለት ሁሌም ማንን ምረጥ እያልን ነው? ይሄኛውን አይ ዋንን ማለት ነው። እንደምታዩት አይ ዋንን እዚህ ጋር መረጠ። ስንት አሳየ? 0 አሳየ። እስቲ አይ ዋንን መረጠ እንበል። እስቲ አይ ኖትን ደግሞ 1 ባደርግለትስ እዚህ ጋር ምን ማሳየት አለበት? 0 ማሳየት አለበት። ምክንያቱም ይሄ አይመረጥማ። ኤስ ኖታችን 1 ከሆነ አይ ኖታችን አይመረጥም ብለናል። እንደምታዩት አልተመረጠም። ስለዚህ እቺን ኦፍ እናድርግና እስቲ ይሄን ደግሞ መልሰን 1 እናድርግ። እንደምታዩት አይ ዋናችን ነው የሚመረጠው ማለት ነው። ይሄኛው ፕሩቭ አደረግም ማለት ነው። እንግዲህ ያልገባችሁ ነገር ካለ ኮመንት ላይ አሳውቁኝ። ቻናሉ ከተመቻችሁ ሰብስክራይብ ማድረግ እንዳረሱ፣ በተጨማሪም ደግሞ ቪዲዮን ላይክ ማድረግ እንዳረሱ። ይጠቅማል ብላችሁ ካሰባችሁ ደግሞ ለጓደኞቻችሁም በማጋራት ይሄኛውን ቻናል እናሳድግላለሁ። መልካም ጊዜ፣ መልካም ትምህርት ይሆንላችሁ። ቻው